እናስተዋውቃችሁ ስለ ደራሲ ተርጓሚና ጋዜጠኛ ማሞ ውድነህ አጠቃላይ የህይወት ገጽታ ምን ይመስላል የሚለው ያህል ታሪካዊ አዋቂ እና ለበርካታ ወጣቶች አርአያ የሚሆኑ ታላቅ ሰው ክቡራንና ክቡራት የዚህ ፕሮግራም ታዳሚዎች ዛሬም እንደተለመደው ዳህናን እናስተዋውቃቸው የሚለውን መርሃ ግብራችን ይዘን መጥተናል። ይህ ዳህናን እናስተዋውቃቸው የሚል መርሃ ግብር በዳህና ወረዳ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት አዘጋጅነት እንዲሁም ከዳህና ወረዳ ባህልና ቱሪዝም ጽሕፈት ቤት ጋር በጋራ በመሆን የሚቀርብ ሳምንታዊ ፕሮግራም ነው። ይህ ፕሮግራም ዘወትር ረቡዕ ከ11 ሰዓት ጀምሮ የሚቀርብ ፕሮግራም ስለሆነ ሁላችሁም በዳህና ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ፌስቡክ፣ ዩቲዩብ እንዲሁም ቲክቶክ አካውንታችን ላይ ገብታችሁ መመልከት የምትችሉ መሆኑን እናሳውቃለን። ዛሬ ልናስተዋውቃቸው የወደድነው ዳህና እንግዲህ ስናስተዋውቅ ዳህና ምን አላት፣ ምን አፈራች የሚለውን በርከት ያሉ ሀሳቦችን ይዘን እንቀርባለን። ዛሬ የምናስተዋውቃችሁ ስለ ደራሲ ተርጓሚና ጋዜጠኛ ማሞ ውድነህ አጠቃላይ የህይወት ገጽታ ምን ይመስላል የሚለውን ከዚህ በፊት በተሰራው ዶክመንተሪ ተነስተን ዛሬ ደግሞ ስለሳቸው አጭር ታሪክ ልናነሳ ወደድን። ብዕር የማይነጥፍባቸው ቃላት የማያልቅባቸው ደራሲ፣ ጋዜጠኛ፣ ገጣሚና ተርጓሚም ናቸው። ማሞ ውድነህ ከአባታቸው ከአቶ ውድነህ ተፈሪና ከእናታቸው ከወይዘሮ አበበች ወልደየስ በወርሃ ጥቅምት 12 1923 ዓ.ም በቀድሞው ወሎ ክፍለ ሀገር ዋጋ አውራጃ አምደ ወርቅ ከተማ የትውልድ ቀያቸው ነው። ደራሲ፣ ጋዜጠኛ፣ ገጣሚና ተርጓሚ ማሞ ውድነህ ገና በ5 ዓመት የህፃንነት ዕድሜያቸው ወላጆቻቸውን በጣሊያን ወረራ ምክንያት ማጣታቸው መራር ህይወታቸውን አህዱ ስለማለታቸው የልጅነት ታሪካቸው ያስረዳል። በወቅቱ የቤተ ክህነት ትምህርት ቢቀስሙም ዘመናዊ ትምህርት ቤት በተወለዱበት አካባቢ ባለመኖሩ ደሴ ከተማ ድረስ በመሄድ የአንደኛ ደረጃ ትምህርታቸውን ተከታትለዋል። ደራሲ፣ ጋዜጠኛና ተርጓሚ ማሞ ውድነህ በዘመናዊ ትምህርት ቤት ብዙም ባይገፉበትም በርካታ መጽሐፍትን በማንበብና ታሪክን በመመርመር በሰላ ብዕራቸው ያልዳሰሱት ጉዳይ የለም ማለት ይቻላል። ማሞ የትምህርት ዘመናቸውን በወላጆቻቸው ድጋፍ ባይታገዙም በራሳቸው በርካታ ጉዳዮችን በማጥናትና በማወቅ ምጡቅ አእምሮ አሰኝቷቸዋል። እኚሁ አንጋፋ የጥበብ ሰው በሕይወት ዘመናቸው በ5 ዘርፎች በጋዜጠኝነት፣ በደራሲነት፣ በተርጓሚነትና በገጣሚነት ከፍተኛ አስተዋጽኦ አበርክቷል። በተለይ በ1950ዎቹና 60ዎቹ ብዙ አማራጭ ባልነበረበት ጊዜ እነዚህን ነገሮች ይዘው መቅረባቸው በርካታ አድናቂዎችን እንዲያፈሩ እድል ፈጥሮላቸዋል ይባላል። ደራሲና ጋዜጠኛ ማሞ ውድነህ በ1948 ዓ.ም ልብወለድ ጽሑፍ መጻፍ የጀመሩ ሲሆን የመጀመሪያ ጽሑፋቸው ባለ 160 ገጽ የሆነውና በቲያትር መልክ የተተወነው የሴቷ ፈተና አለፈ በደህና በሚል የተሰነደው ነበር። በርካታ የታተሙና ያልታተሙ ግጥሞቻቸውን ለትውልድ ያበረከቱት ማሞ በ1960 ዓ.ም ብዕር እንደዋዛ በሚል ርዕስ ባሳተሙት የግጥም መድብላቸው ታሪክንና መንፈሳዊነትን ለወጣቶች አስተምረውበታል ይባላል። ደራሲና ጋዜጠኛ ማሞ ውድነህ ከ50 በላይ መጽሐፍትን ለህትመት ያበቁ ሲሆን ስራዎቻቸው በስለላ፣ በታሪክ፣ በልብ ወለድና በተውኔት ላይ ያተኮሩ ስለመሆናቸው መጽሐፍቶቹ ያሳያሉ። ምጽአተ እስራኤል፣ የኦዴሳ ማህደር፣ 90 ደቂቃ፣ በኢንተቤ፣ ሾትላዩ ሰላይ ደግሞ ከተረጎሟቸው መጽሐፍቶች ውስጥ ይጠቀሳሉ። መጽሐፍቶቻቸው ለተማሪዎቹ የእውቀት መገቢያ፣ ለመምህራንና አጥኞች ደግሞ እንደ ማጣቀሻ ሆነው ዛሬም ድረስ እያገለገሉ ይገኛሉ። ዓለምን መለወጥ ከፈለግ ብዕርህን አንሳ የሚሉትን የእንግሊዛውያንን አባባል ማሞ በሚገባ እንደተጠቀሙበት ሀያሲያንና ደራሲያን ይስማሙበታል። የጋዜጠኝነት ሙያቸውን በአዲስ ዘመን ጋዜጣ አሃዱ ያሉት ማሞ በፖሊስ ሰራዊት ህትመት ይወጣ የነበረውን ፖሊስና እርምጃው የተሰኘውን ሳምንታዊ ጋዜጣ ሲቋቋም ከማስታወቂያ ሚኒስቴር ተመርጠው የጋዜጣው ዋና አዘጋጅ በመሆን ትልቅ ሚና ተጫውተዋልም ይባላል። ደራሲና ጋዜጠኛ ማሞ ውድነህ በጋዜጠኝነት ስራ የጀመርኩት አዲስ ዘመን ላይ ነው።
ከፍተኛ ሪፖርተር ተብዬ ከ50 ዓመተ ምህረት ጀምሬ ነው እንግዲህ አዲስ ዘመን ቀጥሎ ፖሊስና እርምጃው ጋዜጣ አዘጋጅ አንዱ በልዩ ልዩ ማስታወቂያ ሚኒስቴር ውስጥ በልዩ ልዩ ክፍሎች እና በጠቅላላው እንግዲህ በጋዜጣ እንደው መጽሐፍ ከጀመርኩ ወይም በጋዜጠኝነቱ ምዕራፍ ውስጥ ከመጣሁ እንግዲህ ከ40 ዓመት በላይ ሊሆን ነው። በመቀጠልም በኤርትራ የማስታወቂያ ሚኒስቴር ተጠሪ ሆነው በመደብ ኤርትራ ውስጥ የጣሊያንኛ ወይም ኤልኮትዴኖ፣ የአረበኛ ወይም አልዓለም፣ የትግረኛ ወይም ህብረትና የአማርኛም ጋዜጦችና የሬዲዮ ፕሮግራሞች ላይ ሁሉ አመራር በመስጠትና በማስተባበር እንዲሁም ኢትዮጵያ በተባለው ሳምንታዊ አማርኛ ጋዜጣ ዘገባዎችና ትንታኔዎችን ያቀርቡ እንደነበር ታሪካቸው ያሳያል። አዲስ አበባ ከተመለሱ በኋላ በመጀመሪያው የማስታወቂያ ሚኒስቴር የአማርኛ ስነ ጽሑፍ ክፍል ቀጥሎ በየካቲት መጽሔት አገልግለዋል። ደራሲና ጋዜጠኛ ማሞ ውድነህ ስራዎቻቸው ህዝባዊነትና ባህል አክባሪነትን የተላበሱ በመሆናቸው ትውልድ ተሻጋሪ ያደርጋቸዋል። 12 ዓመታት የኢትዮጵያ ደራሲያን ማህበርን በፕሬዝዳንትነት የመሩት ደራሲና ጋዜጠኛ ማሞ ውድነህ ከባለቤታቸው ወይዘሮ አልማዝ ገብሩ 6 ልጆችና 10 የልጅ ልጆችን ማየት የበቁ እንደሆኑ የህይወት ታሪካቸው ይናገራል። ባደረባቸው ህመም ምክንያት የካቲት 23 2004 ዓ.ም ከዚህ ዓለም በሞት የተለዩት ማሞ ውድነህ ስርዓተ ቀብራቸው የካቲት 24 ቀን 2004 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ነበር የተፈጸመው። የእሳቸውን ታሪክ በዚህ መንገድ ማቅረባችን በቱሪዝም መስህቡ ምን ፋይዳ አለው ብለው ያስባሉ? እሺ፣ አመሰግናለሁ። ይህን ያህል ታሪካዊ አዋቂ እና ለበርካታ ወጣቶች አርአያ የሚሆኑ ታላቅ ሰው በዚህ ዳህና እናስተዋውቃችሁ በሚል መርሃ ግብር ይዘን መቅረባችን ያለውን ፋይዳ ማስረዳት እንችላለን ማለት ነው። ለምሳሌ እኛ ከቱሪዝም አኳያ ያለውን ጠቀሜታ ስንረዳ የመጀመሪያው ከቱሪዝም ባህል እድገት አኳያ ያለው ጠቀሜታ አንደኛ እንግዲህ ጋሽ ማሞ ውድነህ ደራሲ ናቸው፣ ተርጓሚ ናቸው፣ ጋዜጠኛ ናቸው። 3 አይነት በጣም የተያያዙና የተቀራረቡ ግን ደግሞ 3 አይነት የተለያየ አይነት ችሎታና ብቃት የሚጠይቁ ሙያዎችን አጣምረው የያዙ ታላቅ ሰው ነበሩ ማለት ነው። ከኒህ አባት ሰዎች የሚማሩት በርካታ ነገር አለ። ከቱሪዝም አንጻር ስንቃኘው እንግዲህ በባህልና ቱሪዝም ጽሕፈት ቤት የስነ ጽሁፍ እድገትን ማሳደግ፣ ሰዎች ባህላቸውን፣ ታሪካቸውን ዘግበው እንዲያስቀምጡ፣ ለትውልዱ እንዲያስረዱ፣ የቤተ መጽሐፍ እድገት እንዲኖር ራሱን የቻለ ግብ አለው ማለት ነው በጽሕፈት ቤታችን ውስጥ። ስለዚህ ከስነ ጽሁፍ እድገት አኳያ ያለው ጠቀሜታ ታላቅ ነው። ከቱሪዝም አንጻር፣ ከባህል እድገት አንጻር፣ የትውልዱን ስነ ምግባር ከመቅረጽ አንጻር ያለውን ጠቀሜታ ነው ማሳየት የፈለግነው ማለት ነው። ስለዚህ ከስነ ጽሁፍ እድገት አኳያ ያለው ጠቀሜታ ጋሽ ማሞ ውድነህን በዚህ መርሃ ግብር ማስተዋወቃችን አንደኛ የንባብ ባህልን ለማሳደግ ይረዳል። መቼም 54 እና ከዛ በላይ የሆኑ መጽሐፎችን ጽፈዋል ጋሽ ማሞ ውድነህ ማለት ነው። 54 የሚያህሉ መጽሐፎችን ሲጽፉ ሲተረጉሙና በጋዜጠኝነታቸው ሲሰሩ ይሄን ያህል ስራ የሰሩት እኒህ ሰው ከመጽሐፍ ጋር ያላቸው ህይወት የማንበብ ልምዳቸው በጣም የሰፋ ስለሆነ ነው። ስለዚህ ትውልዱ ከዚህ ምን መማር ይችላል ማለት ነው? መጽሐፎችን ማንበብ፣ በተለያየ ቋንቋ የተጻፉ መጽሐፎችን መረዳት፣ ለእውቀት መዳበር ያለውን ጠቀሜታና ያለንን ለድርሰትም ለታሪክም ያለንን እምቅ ችሎታ ለማሳደግ ስለሚረዳ፣ ስለዚህ የንባብ ባህላችንን ለማሳደግ ይረዳል ማለት ነው። አስቀድሜ እንደተናገርኩት በባህልና ቱሪዝም የባህል የስራ ሂደት ውስጥ የንባብ ባህልን ማሳደግ የሚል ራሱን የቻለ ግብ ስላለ ከዚህ አንጻር ጠቀሜታ አለው ማለት ነው። ሁለተኛው ነገር ደግሞ ምንድን ነው? የድርሰት ጥበብን ለማሳደግ ይረዳል። መቼም የማያነብ ሰው አይጽፍም። የማይጽፍ ሰው ደግሞ እውቀቱን ለትውልድ ማስተላለፍ አይችልም ማለት ነው። ምክንያቱም አባቶቻችን እንደሚናገሩት በጽሁፍ ያለ ይወረሳል፣ በቃል ያለ ይረሳል ስለሆነ ማለት ነው። ስለዚህ ማንበብ ይቀድማል ከመጽሐፍ። ካነበብክ በኋላ ጽፋለህ። አሁን የእሳቸውን 54 መጽሐፎች የሚመለከቱት ተመልካች ወንድሞቻችን እህቶቻችን፣ በአጠቃላይ ይሄን ሚዲያ የሚከታተሉት ሁሉ 54ቱ መጽሐፎች የትኛውን መጽሐፍ አንብበዋል ራሳቸው መጠየቅ ይችላሉ። እኒህ አባት ግን 54 መጽሐፎችን ተርጉመዋል፣ ጽፈዋል። ስለዚህ ለወደፊቱ እነዚህን መጽሐፎች በማንበብ በህይወታቸው የማንበብ ችሎታቸውን እንዲያሳድጉ
እንመክራለን ማለት ነው። ሌላኛው ጠቀሜታ ደግሞ ታሪክና ባህልን ሰንዶ ለማስቀመጥ እንግዲህ ደራሲ ተርጓሚና ጋዜጠኛ ጋሽ ማሞ ውድነህ ይሄን ሁሉ ሙያቸውን ለኛ አበርክተው ሲሄዱ እኛ ታሪክን ሰንዶ የማቆየትና ለትውልድ የማስቀመጥን ባህል በተግባር ነው ተግብረው የሄዱት ማለት ነው። እነዚህ 54 መጽሐፎቻቸው ጋሽ ማሞ ውድነህ ምን አይነት ሰው እንደነበሩ ቁልጭ አድርገው የሚያሳዩ ናቸው። ስለዚህ እኛ ከእሳቸው ምን እንማራለን ማለት ነው? የምናውቀውን የተረዳነውን በጎ ለትውልድ የሚጠቅም ነገር ሁሉ በጽሁፍ ዘግበን ሰንደን አስቀምጠን ማለፍ እንዳለብን አስተምረውናል። ስለዚህ ተመልካቾቻችን ያላቸውን ችሎታ ሁሉ በጽሁፍ መልክ ለተተኪው ትውልድ እንዲያስተላልፉ አስተላልፈዋል። ስለዚህ ታሪክን ሰንዶ የማስቀመጥ ባህልን እንድናሳድግ ያደርጋል ማለት ነው። ሌላኛው እዛው ላይ ይቅርታ ነው እንግዲህ እዛው አሁን ታሪክና ባህልን ሰንዶ ለማስቀመጥ ይጠቅማል የሚል ሀሳብ ተነስቷል። ምናልባትም ይህ ከእሳቸውም የምንማረው ነው ብዬ ስለማስብ ነው። እኔ የደረስኩበት የሚል መጽሐፍ ወደ መጨረሻው አካባቢ ጽፈዋል እና እዛ ላይ ስለ ራሳቸው ስለመነሻቸው ካልተሳሳትኩ ከየት ተነስተው የት እንደደረሱ እኔ የደረስኩበት የሚለው መጽሐፋቸው ላይ ጠቅሰዋል እና አንዱም ከዚህ ጋር የሚያዝበት እድል አለው የሚል እሳቤ ስላለ ነው። ምንም ጥርጥር የለውም። እንግዲህ አንድ ነገር ታሪክ ሲጻፍ ወይም የህይወት ታሪክ ሲጻፍ እንበል እኔ የደረስኩበት የሚለው መጽሐፋቸው በአጠቃላይ የህይወት ውጣ ውረዳቸውን ከተወለዱበት እስከ መጨረሻ ህይወታቸው የደረሱበትን በህይወት ያጋጠማቸውን መልካም በጎ ነገር ሁሉ የዘገቡበት ነው። ስለዚህ ከራሳቸው በላይ ስለ ራሳቸው የሚገልጽ ሰው አይኖርም። የመጀመሪያ ምንጭ ራሳቸው ናቸው። ስለዚህ የእሳቸውን የህይወት ታሪክ ማወቅ የፈለገ ሰው እኔ የደረስኩበት የሚለውን መጽሐፍ ቢያነብ በጣም የተሻለ ነገር ያገኛል። ከየት ተነስተው የት እንደደረሱ ይገልጻል። የስኬት የውጣ ውረድ ህይወታቸውን ሁሉ ስለሚያስረዳ ማለት ነው እና ስለዚህ ትክክል ነው የተገለጸው ነገር ለማለት ነው እና ስለዚህ ሌላኛው የእሳቸውን ታሪክ በዚህ መርሃ ግብር ወይም ፕሮግራም ተመልካቾች እንዲከታተሉት ማድረጋችን ጥቅሙ ምንድን ነው? ሰዎች የእሳቸውን ታሪክ ካወቁ የጻፏቸው መጽሐፎችን ካነበቡ ምርምርና ጥናታዊ ጽሁፎችን መስራት ይችላል ማለት ነው። ሰው መቼም ምርምር ሲጠና ጥናት ሲጠና ከዛ በፊት የተሰሩ ጥናታዊ ጽሁፎችን በተመሳሳይ ርዕስ መዳሰስ ያስፈልጋል። ስለዚህ የስነ ጽሁፍ ላይ ጥናት ማድረግ የሚፈልጉ ወጣቶች የዩኒቨርሲቲ መመረቂያ ጽሁፋቸውን መጻፍ የሚፈልጉ ወጣቶች ቢኖሩ በእሳቸው የህይወት ታሪክ ላይ ተመዝነው ወይም ተነስተው መስራት ይችላሉ ማለት ነው። ስለዚህ ምርምርና ጥናትን ለማሳደግም የሚረዳ ዘርፍ ነው ማለት ነው። እንደ ምንጭ ሆነው ያገለግላሉ ማለት ነው። ሌላኛው ትምህርትና እውቀትን ለማሳደግ ይረዳል። መቼም ማንበብ እውቀትን እንደሚጨምር እንደሚያሳድግ ከማንኛችንም የተሰወረ ጉዳይ አይደለም። ማንበብ ሙሉ ሰው ያደርጋል፣ ምንም ጥርጥር የለም። ትክክል። ስለዚህ አንድ ግለሰብ ወይም ደግሞ አንድ ትልቅ የምናከብራቸው አባታችን አባ ማን ነው ጋሽ ማሞ ውድነህ እያልኩ ብጠራቸው ደስ ስለሚለኝ ነው። ጋሽ ማሞ ውድነህ 54 ያህል መጽሐፍ በ81 ዓመታቸው ነው ያረፉት። እንግዲህ በ81 ዓመታቸው ሙሉ ጊዜያቸውን ለጽሁፍ አሳልፈዋል ማለት ይቻላል። ሌላኛው የጋሽ ማሞ ውድነህን ታሪክ በዚህ መርሃ ግብር ዳህና እናስተዋወቃችሁ በሚለው መርሃ ግብር ማካተታችን ጠቀሜታው ገጽታን ለመገንባት ነው። ገጽታ እንግዲህ በጎና መጥፎ ገጽታ ነው። የእሳቸው ታሪካቸው ሙሉ በጎ ትምህርትን የሚሰጥ ስለሆነ ለትውልዱ መልካም ነገርን የሚያስተምር ስለሆነ ከገጽታ ግንባታ አኳያ ለአካባቢው ይጠቅማል። እንግዲህ ጋሽ ማሞ ውድነህ በዚሁ በዳህና አካባቢ ተወልደው ያደጉ እንደመሆናቸው መጠን እዚህ አካባቢ መሰረተ ልማት ካልተሟላለት እጅግ በጣም ከማዕከላዊ ዋና ከተማችን አዲስ አበባ በርቀት ላይ የሚገኝ አካባቢ እንደመሆኑ መጠን ከዚህ ብዙ መሰረተ ልማት ካልሞላበት አካባቢ ተነስቼ ትልቅ ቦታ መድረስ አልችልም ብለው የሚያስቡ ወገኖች ቢኖሩ እንዳው በእነሱ ዘመን እንግዲህ እሳቸው እናትና አባታቸው በጣሊያን ወረራ ጊዜ በሁለተኛው የጣሊያን ወረራ ጊዜ ተገለውባቸው ነው በህፃንነታቸው ነው ከዚህ አካባቢ ወጥተው ለዚህ የበቁት። ስለዚህ አሁን ደግሞ በተሻለ ሁኔታ ትምህርት ቤቶች አሉ በየአካባቢው። ስለዚህ ትልቅ ደረጃ መድረስ እንደሚቻል የሚያስተምር ስለሆነ ገጽታን ለመገንባት ይረዳል ማለት ነው። የሀገርና የአካባቢን በጎ ገጽታ ለመገንባት ስለሚረዳ ነው። ሌላኛው ደግሞ ከሌላው አካባቢ ጋር ያለንን መልካም የሆነ ግንኙነት ያሳድጋል ማለት ነው። ለምሳሌ ዳህናን ማወቅ የሚፈልግ ሰው ሲኖር እንዲህ አይነት ታላቅ ሰዎች የተፈጠሩበት አካባቢ መሆኑን ተረድቶ አንዳንድ ሰዎች እኮ
የእንዲህ አይነት ታላላቅ ሰዎችን የህይወት ታሪክ ከተፈጠሩበት ከተወለዱበት አካባቢ መጥቶ ጥናት ማጥናት ሊፈልጉ ሊኖሩ ይችላሉ። ስለዚህ ከዚህ አኳያም ጠቀሜታ ይኖረዋል ማለት ነው። ሌላ ደግሞ ሰዎች ስኬት ዝም ብሎ እንደማይገኝ በቃ ውጣ ውረድ እንዳለው በፈተና እንደሆነ ተረድተው ከሳቸው በተለይ በህይወት የደረስኩበት የሚለውን መጽሐፍ አንብበው መረዳት እንዲችሉ ያደርጋል ማለት ነው። እሺ ያው እንግዲህ የእሳቸውን ታሪክ በዚህ መንገድ በተለይ ደግሞ ዳህናን እናስተዋውቃችሁ በሚለው መርሃ ግብር ማንሳታችን ለወጣቶች በጣም በርካታ ዘርፈ ብዙ ጠቀሜታ አለው። ሀገርን ወይም ደግሞ የሀገርን ገጽታ የዳህናን ገጽታ ከመገንባትም ባለፈ ወጣቶች በእሳቸው ህይወት ተምረው የእሳቸውን መጽሐፍት አንስተው አንብበው የሚለወጡበትን እድል ይፈጥራል፣ ያነሳሳል የሚል እሳቤ አለና እንግዲህ እንደሚታወቀው ዳህና ምናልባትም ደራሲ ተርጓሚና ጋዜጠኛ ማሞ ውድነህን ብቻ አይደለም የፈጠረችው። ዳህና ማህፀነ ለምለም ነች። በጣም በርካታ በሀገር አቀፍ ደረጃ እውቅና ያላቸው ምሁራኖች እህት ወንድሞችን ያፈራች ሀገር እንደሆነች ልናሳውቅ ይገባል የሚል እሳቤ አለ። ለምሳሌ ማንሳት ብንችል እነ ፕሮፌሰር ውዱ ጣፈጠ ኢቭን አሁን በእኛ እድሜ እንኳ ያሉ ወጣቶች እነ ሰለሞን ኃይለ መስቀል እነ ዶክተር ሰለሞን ኃይለ መስቀል ካልተሳሳትኩ ንጉሴ አሰፋ ሪሊ እነዚህ ብቻ አይደሉም። ብንዘረዝራቸው ከ100 በላይ የሚሆኑ ወጣቶች እነ እልፋግድ ኃይለ መስቀል ሌሎችም ወጣት አዋቂዎች ወጣት ምሁራኖችን ያፈራች ማህፀነ ለምለም ሀገር ነች እና ይህም በማለት ዳህናን እናስተዋውቃለን። ምናልባትም ከዚህ የቀረ አለ በመጨረሻ ማስተላለፍ የምንፈልገው መልእክት አለ ካሉ ያው እንግዲህ ስለ ዳህናን እናስተዋውቃቸው በዚህ የሚያበቃ አይደለም። በጣም በርካታ ርዕሰ ጉዳዮችን እያነሳን ስለ ዳህና እናወራለን እናወሳለን። ነገር ግን ካለን ጊዜ አንፃር ሰዓታችን ለመጠቀም ያክል ከብዙ በጥቂቱ ስለ ማሞ ውድነህ በዶክመንተሪ የምናየውን መረጃ ወስደን ግን ዳህና ከማሞ ውድነህ በተጨማሪ በጣም በርካታ ምሁራኖችን ያፈራች ማህፀነ ለምለም እንደሆነች ለማሳወቅ ያክል ነውና ቀረ የሚሉት መልእክት ካለ? አመሰግናለሁ። እንግዲህ በመጨረሻ ከመጀመሪያውም ለመግለጽ እንደሞከር ነው ደራሲ ተርጓሚና ጋዜጠኛ ጋሽ ማሞ ውድነህን ዳህናን እናስተዋውቃችሁ በሚለው መርሃ ግብር ማስተዋወቅ የፈለግንበት መሰረታዊ ምክንያት ዳህናን እናስተዋውቃችሁ ሲባል ግዴታ ጋራውን ሸንተረሩን ወይም ደግሞ ታሪካዊ ቦታዎችን ብቻ አይደለም። ትልልቅ ታሪክ የሰሩ ሰዎችን ማስተዋወቅ ተገቢ። ለዛ ነው በጣም ሰፋ ያለ ስም የሰጠነው። ለዛም ነው ከዚህ በፊት ዳህናን እናስተዋውቃችሁ መርሃ ግብራችን ላይ ስለ ሌተናል ጄኔራል ኃይሉ ከበደም አንስተናል። በትክክል። ስለዚህ ዳህናን እናስተዋውቃችሁ ሲባል ተራራው፣ ጋራው፣ ሸንተረሩ፣ ታሪካዊ ቦታው፣ አብያተ ክርስቲያናቱ፣ ገዳማቱ ብቻ እንዳልሆኑ ተመልካቾቻችን ሊረዱልን ይገባል። በዳህና ተወልደው አድገው ለቁም ነገር የበቁ ለሀገር ለወገን የሚጠቅም ስራ የሰሩ ሰዎች ሁሉ ህይወታቸው የሚዳሰስበት መሆኑን እንዲገነዘቡ እንፈልጋለን። ትክክል ነው። ላቋርጦትና ምናልባትም እውቁ ገጣሚ ጌትነት እንየው ሀገር ማለት ሰው ነው፣ ሰው ማለት ሀገር ነው የሚል ግጥም አንብቤያለሁ። ያ ማለት ሀገር ማለት ጋራ ሸንተረር ተራራ ብቻ ሳይሆን ሀገር የሚያስጠራው ሰው ነው፣ ሰውን የሚያስጠራው ደግሞ ሀገሩ ነው። የሰው መጠሪያው ሀገሩ ነው። በዚህ መንገድ ነው ብዬ ነው። ትክክል ነው። ስለዚህ እኛ በመጨረሻ ማስተላለፍ የምንፈልገው ሙሉ ታሪካቸው በትልልቅ የሚዲያ ተቋማት የተዘገበ ነው። ነገር ግን እኛ ቀንጨብ አድርገን ማቅረብ የፈለግነው ዳህናን እናስተዋውቃችሁ ከሚለው መርሃ ግብር ጋር በተያያዘ ሰዎች የኒህን ሰውዬ ታሪክ በዚች አጭር ዶክመንተሪ ውስጥ ገብተው እንደገና የእሳቸውን ታሪክ አይተው የሰሯቸውን ስራዎች እንዲፈትሹ፣ እንዲያነቡ፣ ህይወታቸውን በትክክለኛ ጎዳና እንዲመሩ
ከመጥፎ ጎዳና ወጥተው ወይም በተለይ ወጣቶች ከሱስ ወጥተው ወደ መልካም መንገድ እንዲሄዱ ስኬትን ማጣጣም የሚቻለው በመልፋት በመስራት በመውጣት በመውረድ እንደሆነ እንዲረዱ ከዛ በተረፈ ደግሞ እንዲህ አይነት ታላላቅ ሰዎች በአካባቢያቸው ተፈጥረው ለሀገር ለወገን የበቃ ስራ የሰሩ እንደሆነ እና እንዲኮሩባቸው እንዲያስተዋውቋቸው መጽሐፎቻቸውን እንዲያነቡ ከዛ በተጨማሪ እውቀታቸውን እንዲያሳድጉ እውቀታቸውን አሳድገው ብቻ አይደለም እነሱ ያላቸው ዝንባሌም ካላቸው የመጽሐፍ ዝንባሌ ያለው ሰው ሊኖር ይችላል ከወጣቶች ዝንባሌያቸውን ወይም ደግሞ የህይወት ተሰጥቷቸውን ፈልገው ወደ ህይወት ጎዳናቸው ህይወት ወደ መራቻቸው ወደ ትክክለኛ ስኬት መንገዳቸው እንዲቀጥሉና አካባቢያቸውን እንዲረዱ እንዲያውቁ እንዲያስተምሩ እንዲያሳውቁ ለማድረግ ነውና ስለዚህ ወጣቶች ከጋሽ ማሞ ውድነህ ከዛሬ ጀምሮ እርግጠኛ ነኝ ከጻፏቸው 54 መጽሐፎች ውስጥ ቢያንስ 3 መጽሐፎችን በየሳምንቱ እንዲያነቡ እንጋብዛቸዋለን ማለት ነው። እናመሰግናለን። አቶ አበበ መላሽ የዳህና ወረዳ ባህልና ቱሪዝም ጽሕፈት ቤት የቅርስ ጥበቃና እንክብካቤ ቡድን መሪ ጥሪያችን አክብረው እዚህ በመገኘት በተለይም ደግሞ ስለ እኚህ ትልቅ ሰው የሚያውቁትን ከቱሪዝም አንጻር ለማንጸባረቅ ወይም ደግሞ ለማሳወቅ ያደረጉትን ጥረት እያመሰግን በድጋሚ እናመሰግናለን። እሺ ውድ ተመልካቾቻችን እንግዲህ ዳህናን እናስተዋውቃቸው የሚለው መርሃ ግብራችን ይህን ይመስላል። ዳህናን ስናስተዋውቅ ምናልባትም ዳህና ከዚህ በፊት እንደተናገርነው ጥንታዊት በተለይም ደግሞ በአፄዎቹም ዘመን ጀምሮ የታዋቂ የሆነች ወረዳ እንደሆነች ገልጸናል። ነገር ግን በመሰረተ ልማት ወደ ኋላ የቀረች ወረዳ ነችና እባካችሁን አቤት ብለን በመሰረተ ልማት የተሻለ ደረጃ ላይ የምትደርስበትን ሁኔታ እንፍጠር እንላለን። እናመሰግናለን።